አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሁላችሁ ሰላማችሁ ብዝት ይበልኝ የኔ ውዶች። ዛሬ ደግሞ ማሳያችሁ ሰባንህ እንዴት እንደሚሰራ አሳያችኋለሁ ውዶችዬ። ይኸው የተሰራው ይሄን ይመስላል። ሰባንህ ደግሞ እንደዚህ ነው። ያው አዘገጃጀቱን አላስገባሁላችሁም እና ደግሞ ይሄው እንደዚህ አሳምረን እንሰራለን። ያው ጓደኛዬ ናት በብዛት የምትሰራው፣ ምግብ ሰሪዋ እሷ ናት። እና ምርጥ የሆነ ሰባንህ አሰራር ትማራላችሁ ብዬ አስባለሁኝ። ሙያ መልክ ይስጠን እንጂ ሙያ ከጎረቤት ይባላል አይደለ? የሀገራችን ሰዎች እንደዛ ይላሉ። እውነት ነው ወላሂ። መልኩን ስጠን እንጂ ሙያ ከጎረቤት ይላሉ። እና በጣም የሚጣፍጥና ምርጥ የሆነ ሰባንህ ነው የሚሰራው። ስሰራ ደግሞ አሳያችኋለሁ። እሺ ሰላም ሰላም፣ ተመልሼ መጥቻለሁ። የምሰራው እንደዚህ ነው፣ የምትጠቀልለው እንደዚህ ነው። ይሄው እንደዚህ ነው የሚጠቀለለው። ማሻአላ በሏት። ከዛ አንድ ትደግምላችኋለች። አሰራሩን ደግሞ ከፈለጋችሁ መጀመሪያ ሽንኩርት በደቃቁ ከትፋችሁ ጠብሱታላችሁ። ከዛ ትንሽዬ ነጭ ሽንኩርት ያኔ ግማሽ ሀባ ማለት ነው ታረጉበታላችሁ እና ዘይቱን እና ኩዝበራ ፍልፍል አስወጥና ጨው፣ ድብስ ሮማን፣ ሌሞን አንድ ላይ ትጠብሱታላችሁ። ከዛ ውሃው ጠፋፍ የሌሞን ውሃ ጠፋፍ ካለ በኋላ ይሄኛውን ደግሞ አሳያችሁ። ይሄን ማለት ነው። ይሄን አጥባችሁ ቆራርጣችሁ ውሃውን ትጨምቁታላችሁ። ውሃውን ጨምቃችሁ ውሃው በደንብ እንትን ካለ ከወረደለት በኋላ ከዛ አንድ ላይ ሚክስ ታረጉታላችሁ። ከዛ እንደዚህ ያው ማሻአላ ተባረከ ረህማን ማሻአላ በሏት። በጣም ጎበዝ ናት። ማሻአላ በሏት። እንግዲህ የኛ ቤት አሰራር እንደዚህ ነው። ማሻአላ በጣም ነው የሚጣፍጠው። ዋው ነው ማሻአላ። ሰርታችሁ ቅመሱት እሺ።